ኩራት ለመግለጽ ፍቀዱልኝ። በሀገራችን ለመገመት የሚያስቸግር እጅግ ፈጣን የለውጥ እንቅስቃሴ ተለኩሷል። ለዚሁም የለውጥ እንቅስቃሴ ጠቅላይ ሚኒስትራችንን ክቡር ዶክተር አብይ አህመድን በእናንተ ፊት ከልብ እንዳመሰግን ፍቀዱልኝ። ከለውጡ እንቅስቃሴዎች መካከል አንዱ የሆነው ለበርካታ ዓመታት በተለይም ባለፉት 20 ዓመታት ወንድምና እህት የሆነው አንድ ህዝብ ኢትዮጵያና ኤርትራ ተለያይተው በጥላቻ በቂም በቀል እና በእልህ በተሞላበት ጉዞ ተበትሎ መቆየታቸው ሁላችንም እናስታውሰው ነው። ይሄ የጥላቻ ግድግዳ ተሰብሮ መሪዎቻችን ባካሄዱት ትልቅ አስተዋጽኦ በተለይም የክቡር ጠቅላይ ሚኒስትራችንን ጥሪ ተቀብለው የሀገረ ኤርትራ ፕሬዝዳንት ኢሳያስ አፈወርቂ ፈጣን ምላሽ በመስጠታቸውና ባለፉት ጥቂት ሳምንታት ታይቶ የማይታወቅ ማዕበል በሁለቱ ህዝቦች መካከል መፈጠሩ የምናስታውሰው ነው። ለዚህም ክቡር የኤርትራን ፕሬዝዳንት አቶ ኢሳያስ አፈወርቂንም ከልቤ እንዳመሰግን ፍቀዱልኝ። የሁለቱ ህዝቦች አንድነት፣ ፍቅር፣ መተሳሰብና አብሮነት ለሁለቱ ህዝቦች ብቻ ሳይሆን ለመላው የአፍሪካ ቀንድ አስተዋጽኦ እንዳለው ባለፉት በተጣላንባቸው 20 ዓመታት ተመልክተናል። ጉዳቱ ለኛ ብቻ ሳይሆን ለመላው የአፍሪካ ቀንድ እንደነበረም ሁላችንም በግልጽ የምናየው ነው። ነገር ግን እነዚህን ኩኩባና ደጎቢያ አንበጣ የበላባቸውን ዘመኖች ለመመለስ ከዚህ በኋላ በጣም በጽናትና በርትተን መስራትና ማካካስ ይገባናል። ኢትዮጵያና ኤርትራ አንድ የሆነው ህዝብ በጋራ ከተመመ ይሄንን ያበላሸነውን ነገር እና የተጎዳነውን ኪሳራ ለማካካስ እንደምንችል እርግጠኛ ሆኜ መናገር እችላለሁ። ይህ የለውጥ ማዕበል የተጠናከረ እንዲሆን የበለጠ ስር እንዲሰጥ ተቋማዊም እንዲሆን እኔ በበኩሌ የሚፈለገውን አስተዋጽኦ ሁሉ ለማድረግ የሚፈለገውን መስዋዕትነት ሁሉ ለመክፈል አደናቃፊ ኃይሎችም ለውጡን እንዳያደናቅፉ የሚቻለን ሁሉ ለማድረግ ዝግጁ ነኝ። እናንተስ? የኢትዮጵያ አየር መንገድ በአፍሪካ ቀዳሚ መሆኑ በየሳምንቱ የተሸለሙትን ሽልማት ሲያሳዩን ምናልባት በሂደት ሽልማቱ በስቶ እንዳንረሳቸው መጠንቀቅ አለብን እንጂ በተደጋጋሚ ያደርጋሉ። ለኛ ኢትዮጵያውያን ደግሞ ሰንደቅ ዓላማችንን ምልክት ተሸክመው የሚጓዘው አየር መንገዳችን ኢትዮጵያና ኤርትራን ብቻ ሳይሆን በመሪ ቃሉም the new spirit of Africa ብሎ እንደጻፈ ሁሉ ዛሬ ደግሞ በዚህ ወርቃማ ቀን the new spirit of Ethiopia and Eritrea ሆኖ ወጥቷልና እናመሰግናለን። እናም አየር መንገዳችን ይሄንን ጥራቱን ጠብቆ እንዲጓዝ የበለጠም እንዲበረታ በአፍሪካ ቀዳሚነት ብቻ ሳይሆን ከዛም አልፎ ተወዳዳሪ እንዲሆን መላው የሀገራችን ህዝቦች የኛ ብቻ ሳይሆን መላው የአፍሪካ ህዝቦች ኩራታቸው ነውና ልንንከባከበው ይገባል። በዚህ አጋጣሚ ለዚህ ድል እንድንበቃ ያደረጉ የመላው የኢትዮጵያ አየር መንገድ ሰራተኞች እንደዚሁም አመራሮች በዛሬው ዕለት በታላቅና አድናቆት በተሞላበት መንፈስ ላመሰግናቸው ፍቀዱልኝ። ኢትዮጵያ አየር መንገድ ባይኖር የዛሬው የኢትዮጵያና የኤርትራ ደስታችንም ሙሉ አይሆንም ነበር። ሙሉ ስላደረጉት ከሪፎርም ስራዎቻችን ከኤርትራ መንግስትና ህዝብ ጋራ በመናደርገው ግንኙነት ተቋማዊ ግንኙነቱ እንዲሆን የመጀመሪያው ድንጋይ የተወረወረው በኢትዮጵያ አየር መንገድ በመሆኑ ሌሎችም እንደዚሁ ተቋማዊ ስራዎች እንደሚቀጥሉ በመተማመን
መልካም አዲስ ዘመን መልካም የማካካሻ ዘመን ለመላው የኢትዮጵያ ሕዝብና ለመላው የኤርትራ ሕዝብ እንደዚሁም ሰላምና ጤንነት ለመሪዎቻችን እንዲሆን እመኛለሁ። አመሰግናለሁ።